ቀድሞ የኢቲቪ ጋዜጠኛ ሙስናን በመዋጋቱ ባለስልጣኖች ሽጉጥ እንደመዘዙበት ገልጿል። ጭንቅላቴ ላይ ሽጉጥ ደግነው አርፈ ካልተቀመጥ እንገድልሃለን ብለውኛል ሲል ስደተኛው ጋዜጠኛ ሱራፌል አስፋው ለደቡብ ኮሪያ ሚዲያዎች ከሰጠው ማኝነት ተወስዷል። ለዜናው ዝርዝር ባልደረባችን ታምሩ ገዳ። ለመንግስታዊ የኢትዮጵያ ቴሌቪዥን ወይም ኢቢሲ በዜና አቅራቢነት ቀደም ሲል ይሰራ የነበረው ወጣቱ ጋዜጠኛ ሱራፌል አሰፋም ከዚህ ቀደም ባገዛዙ ውስጥ የተንሰራፋውን ሙስናና የምርጫ ማጭበርበር ውንብድናን ለህዝብ ለማሳወቅ በመጣሩም ካገዛዙ ባለስልጣናት ሽጉጥ ጭንቅላቱ ላይ በመምዘዝም መረጃውን ለህዝብ ይፋ ካደረገ የሞት ጽዋ እንደሚጎነጭ ዛቻ እንደገጠመውና የቀረጸውን መረጃ ወይም ቪዲዮ እንደተነጠቀ ብሶቱን ሰሞኑን ገለጸ። በአሁኑ ወቅት በደቡብ ኮሪያ ውስጥ የፖለቲካ ጥገኝነት ያገኘው ጋዜጠኛ ሱራፌል አሰፋ ኃይለ ስላሴ ሰሞኑን ያነጋገረው ኮሪያ ሄራልድ የተባለው የአገሬው ጋዜጣ እንደዘገበው በ2010 አውሮፓ አቆጣጠር በአገሪቱ ተካሂዶ በነበረው ምርጫ የምርጫ ታዛቢዎችም ሳይቀሩ የድምጽ ኮሮጆችን በመገልበጥ ኢህአዴግ ፓርቲ አሸናፊ የሚያደርግ ሴራ ሲያከናውኑ በአይኑ መታዘቡና ካሜራው መቅረጹን እንዲሁም 6 ታዛቢዎችን በድምጽና በምስል ማነጋገሩን ተከትሎም ዘገባውን ለህዝብ እና ለአይን ለማብቃት መወሰኑን የተረዱት የቀድሞ የአዲስ አበባ ከተማ ምክትል ከንቲባ ሽጉጣቸውን በጭንቅላቱ ላይ በመወገን አርፈህ የማትቀመጥ ከሆነ እገልሃለሁ በማለትም ዶክመንቱን እንደወሰዱበትም አውስቷል። ቱባ ባለስልጣናት ሳይቀሩ በሙስና መጨማለቃቸው መረጃዎች ቢኖሩትም ዜናውን ከህዝብ ጆሮ እና አይን ቢያቀርበው እጣ ፈንታው ሞት ብቻ ነበር የሚለው ስጋት የገባው ጋዜጠኛ ሱራፌል አሰፋም ህይወቱን ለመታደግ ሲል በ2011 አውሮፓ አቆጣጠር ደቡብ ኮሪያ አስተናግዳ በነበረው የዓለም አትሌቲክስ ሻምፒዮና ውድድርን ለመዘገብ ተልኮ በዚያው ወጥቶ ቢቀርም ኮሪያ ውስጥ የሚያውቀው ሰው በማጣቱ ለመጠለያ ችግር ለረሃብና ለጥማት በመዳረጉ የስደተኞች ጥያቄውም አሁንታዊ ምላሽ እስኪያገኝ ድረስም ውሃና ስኳር እየበጠበጠ ህይወቱን ለመታደግ መቻሉን በሐዘኔታም ይገልጻል። ጋዜጠኛ ሱራፌል ምንም እንኳን የጥገኝነት ፍቃድ ቢያገኝም በስራ ገበታው ላይ እንኳን ሳለ የደቡብ ኮሪያ አለቆቹ የሚጠሩት በትክክለኛ ስሙ ሳይሆን አንተ የምናምን ቴሌጅ በሚል ጸያፍ ዛቻ ቃላት እንደሆነ ጠቅሶ የትም ይሁን የትም ልኑር ድምጽ አልባ ለሆኑ ወገኖቼ ድምጽ መሆን አላቆምም ብለዋል። ውድ አድማጮቻችን ዕውቁ የሙዚቀኛ አቀንቃኝ ቴዎድሮስ ካሳሁን ቴዲ አፍሮም በቅርቡ ለገበያ ባቀርበው ኢትዮጵያ የተሰኘው አልበሙ ዙሪያ ቴዲን ቃለ መጠይቅ በማድረጉ ባለቆቹ ዘንድ ተክሳጽና የአየር ጊዜ የተነፈገው ጋዜጠኛ ብሩክ እንዳለም ህሊናውን ለመሸጥ ባለመፈለጉ የአገዛዙን የቴሌቪዥን ጣቢያን በገዛ ፈቃዱ መልቀቁን መግለጻችን ይታወሳል። ጣል ያለው የህወሓት ኢህአዴግ የመከላከያ ጦሩን ኤርትራና ጅቡቲን ወደ አወዛገበው ኮረብታ እያጓጓዘ ነው። ውጥረቱ ኢትዮጵያኖችን አስክቷል። ፈረንሳይ ተዋጊ አውሮፕላኖቿን ለቅኝት ማሰማራቷም ተገልጿል። ለዜናው ዝርዝር ባልደረባችን ታምሩ ገዳ። የኢህአዴግ መንግስት የመከላከያ ኃይሉን ሰሞኑን ኤርትራና ጅቡቲን በማወዛገብ ላይ ወደሚገኘው የራስ ዱሜራ አካባቢ ማጓጓዙንና በአካባቢውም ያንጃበበው የስጋት ደመና ሙሉ በሙሉ ያለመገፈፉ ታወቀ። በዲፕሎማሲያዊ በመረጃና በወታደራዊ ጉዳዮች ዙሪያ የሚያተኩረው በፓሪስ ፈረንሳይ የሚገኘው ኢንዲያን ኦሽን ኒውስ ሌተር አርብ ሰኔ 23 2017 አውሮፓ አቆጣጠር ባወጣው ዘገባው በጅቡቲና በአዲስ አበባ ገዢዎች መካከል ቀደም ሲል በተደረሰው የደህንነት ውል መሰረትም ሳቢያ የኢትዮጵያ መከላከያ ሰራዊት ጅቡቲን ከኤርትራ ከሚያወዛገብ የራስ ዱሜራ አካባቢ አሰማርቷል። ቀደም ሲልም በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ቋሚ አባልነት የሌለው የኢህአዴግ መንግስት የጸጥታው ምክር ቤት በጅቡቲና በኤርትራ ውስጥ በተፈጠረው የድንበር ይገባኛል ፍጥጫ ዙሪያ ባለፈው ሰኔ 18 2017 ለዝግ ስብሰባ እንዲቀመጥም ውትወታም አድርጓል ያለው ኢንዲያን ኦሽን ኒውስ ሌተር ኤርትራን ከጅቡቲ ደም ከማቃባት ጣልቃ በመግባትም የማረጋጋት ጫና የተጫወተችው ኳታር በመካከለኛው ምስራቅ በተፈጠረው ጸረ ኳታር ዘመቻ ሳቢያ ኤርትራና ጅቡቲ ከኳታር ባላንጣ ከሆነችው ከሳውዲ አረቢያ መራሹ ጎራ በመግባታቸው ኳታር 500 በላይ የሚጠጋ ጦሯን ባለፈው ሰኔ 14 2017 ካወዛጋቢው ራስ ዱሜራ አካባቢ ማስወጣቷን ተከትሎም በተፈጠረው ክፍተት ኤርትራ ጦሯን ዳግም ወደ ራስ ዱሜራ ኮረብታዎች በማስጠጋቷም የሁለቱን ተፋላሚ አገሮችን በገለልተኛነት አይን ለማየት የሚሞክረው የኢህአዴግ መንግስትም በተቃራኒው በጉዳዩ ዙሪያ ዳኛና ታዛቢም ለመሆን ጥሯል ብሏል። በመቀጠልም ኢህአዴግ በኤርትራ መንግስት ላይ የሚያተኩር ብሔራዊ ስሜት ለመኮርኮርም በአገር ውስጥ ቢጥርም በአገር ውስጥ የመሰነጣጠቅ አደጋ የገጠመው የህወሓት ኢህአዴግም ዋና ፖለቲካ እና በመከላከያ ዙሪያውም ልዩነቶች ተፈጥሯል ያለው ኢንዲያን ኦሽን የመከላከያው ቁንጮ የሆኑት ጀነራል መሐመድ ኑር ያኑስ ወይም ሳሞራም አክራሪ ከሆኑ የመቀሌ ተወላጆች ከሆኑት እነ አቦይ ወልዱ ከሚደገፉ ወገኖች ጋር በመሆን አቶ ኃይለማርያም ደሳለኝም በኤርትራ ላይ የጦርነት ነጋሪት እንዲጎስሙ ግፊት እያደረጉ ሲሆን በተቃራኒው እንደ ቴሌኮሙኒኬሽን ሚኒስትሩ ደብረጽዮን ገብረ ሚካኤል ጦርነቱ አይደረግም ባዮች ናቸው ብሏል። የሰሞኑ የኤርትራና የጅቡቲ
ያልተጠበቀ የድንበር ይገባኛል ፍጥጫም በአካባቢው የሚገኙ የጅቡቲና የኢትዮጵያ ዜጎችን ጦርነት ይጫር ይሆናል የሚል ስጋት እንዳወጣባቸው የገለጸው ዜና ዘገባው ከጅቡቲ ጋር የቆየ ወታደራዊ ስምምነት ያላትም የቀድሞ ቀኝ ገዢዋ ፈረንሳይ ሚራጅ ተዋጊ የጦር አውሮፕላኖቿን በአወዛጋቢው ድንበር ሰማይ ላይ ቅኝት እንዲያደርጉ ማስተማራቷንና እስካሁን ድረስም በውል የተለየ የጎላ የሰራዊት እንቅስቃሴ አለመመልከታቸውን ዜና ዘገባው አያይዞ ገልጿል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። አትሌት ገለቴ ቡርቃ አላግባብ ከለንደን የዓለም አትሌቲክስ ሻምፒዮና ከሚቀርበው ቡድን አላግባብ መገለሏ ታወቀ። በለንደኑ የ2017 የዓለም አትሌቲክስ ውድድር ሻምፒዮና ለመሳተፍ ሚኒማ ያሟላቸው አትሌት ገለቴ ቡርቃ አስቀድሞ በጤና ችግር ምክንያት በአገር ቤት በአንድ ውድድር ላይ አልተሳተፈችም ተብሎ ከቡድኑ ልትቀነስ መሆኑ አግባብ አለመሆኑን የህብር ሬዲዮ ምንጮች ገልጸዋል። አትሌት ገለቴ ሚኒማ ለማሟላት ሄንግሎን ሄዳ የ10,000 ሚኒማውን በብቃት ያሟላች ሲሆን ሌላው ቀርቶ ሄንግሎ በራሷ ትራንስፖርት ሄዳ ተወዳድራ ብቃቷን ብታስመሰክርም የሐኪም ፈቃድ ያቀረበችበትና በአገር ቤት በአንድ ውድድር ያልተሳተፈችበት በቂ ምክንያት እያለ ከመጪው የለንደን ውድድር የሐኪም ማስረጃዋን ወደ ጎን በማድረግ እንድትገለል መደረጉ አግባብ አለመሆኑን ገልጸዋል። የገለቴ ቡርቃ መገለል ብቻ ሳይሆን በአዲስ አበባው የአትሌቲክስ ፌዴሬሽን ገለቴን የቀነስኩት በአዲስ አበባው የኢትዮጵያ ሻምፒዮና ባለመሳተፏ ነው የሚል ምክንያት እየሰጠ ጭራሽ በዚያ ውድድር ያልተሳተፉ ሌሎች አትሌቶች ከለንደኑ ቡድን ጋር ልምምድ ሲያደርጉ መታየቱና ግልጽ የሆነ አሰራር አለመኖሩ አትሌቶችን ሆን ብሎ ተስፋ የማስቆረጥና የአድለው አሰራር እንዳለ በፌዴሬሽን ውስጥ የሚያጋልጥ እርምጃ ነው ብለዋል። በኢትዮጵያ ውስጥ ከፍተኛ መዋለ ንዋይ ያፈሰሱ አፍሪካዊ ቱጃር ፋብሪካቸውን እንደሚዘጉ አስጠንቅቀዋል። ባለሀብት ሊመጣ ይችላል፣ ጓዙንም ጠቅልሎ ሊሄድ ይችላል ሲሉ የኦሮሚያ ሹም ለባለሀብቱ አቤቱታ ምላሽ ሰጥተዋል። ለዜናው ዝርዝር ባልደረባችን ታምሩ ገዳ። በኢትዮጵያ ውስጥ ግዙፍ የሲሚንቶ ፋብሪካ ኢንቨስትመንት መዋለ ንዋያን ያፈሰሱት ናይጄሪያዊ ቱጃር አሊካ ዶንጎቴ በአገሪቱ ውስጥ የተንሰራፋው የአስተዳደራዊ ብልሹነት ካልተስተካከለ የሲሚንቶ ፋብሪካቸውን ሊዘጉ እንደሚችሉ ማስጠንቀቃቸው ታወቀ። ሰንዳይ ሜል የተባለው የዚምባብዌው ጋዜጣ ብሉምበርግን ዋቢ አድርጎ ዛሬ ለንባብ እንዳስበቃው በምዕራብ ኦሮሚያ ክልላዊ መንግስት አዳበርጋ ወረዳ ሙገር ከተማ ውስጥ በ700 ሚሊዮን ዶላር የዛሬ 2 ዓመት ስራውን የጀመረው የዶንጎቴ ሲሚንቶ ፋብሪካ የተወሰኑ የስራ ክፍሎቹን ለአካባቢው ስራ አጥ ወጣቶች እንዲሰጥ ከአካባቢው ባለስልጣናት በመጠየቁ ሳቢያም በፋብሪካው ላይ ሊመጣ በሚችል የአስተዳደርና የምርት ችግር ኃላፊነት ሊወስድ እንደማይችል እና በጉዳዩም የፌዴራል መንግስት ጣልቃ እንዲገባለት ጥያቄውን ካልሆነ ግን ፋብሪካውን ሊዘጋ እንደሚገደድ በደብዳቤው ላይ ገልጿል። አጠቃላይ ድርጅቱ መዋለ ንዋይ 14.1 ቢሊዮን ዶላር ያለው ኩባንያ ቀደም ባለ የንግድ እቅዱ በአፍሪካ ውስጥ 14 አገሮች ውስጥ የሚንቀሳቀስ ሲሆን በዋነኛነት ግን ኢትዮጵያን፣ ናይጄሪያና ደቡብ አፍሪካን ቁልፍ የንግድ ኢላማዎቹ እንደሚያደርጋቸውም ገልጿል። በጉዳዩ ዙሪያ የተጠየቁት የኦሮሚያ የትራንስፖርት ቢሮ ኃላፊው አቶ ተክሌ ኡማ ለብሉምበርግ በስልክ በሰጡት ምላሽ በአካባቢያችን ማንም ኢንቨስተርመንት ለመሸሽ እቅድ የለንም፣ አቤቱታ ካለ መነጋገር እንችላለን፣ ነገር ግን ኢንቨስትመንት ሊመጣ ይችላል፣ ጓዙንም ጠቅልሎ ሊሄድ ይችላል ብለዋል። የፌዴራሉ ማዕድን ፔትሮሊየም እና የተፈጥሮ ጋዝ ሚኒስትሩ አቶ ሞቱማ ካሳ በበኩላቸው ከናይጄሪያው የሲሚንቶ ፋብሪካ በኩል ቀርቧል ስለተባለው አቤቱታ የቀረበላቸው መረጃ ያለመኖሩን ለብሉምበርግ ተናግረዋል። ባለፈው ዓመት በአገሪቱ በተከሰተው የህዝባዊ ተቃውሞና ቁጣ ሳቢያም በርካታ የውጭና አገር በቀል ኢንቨስትመንቶችም የጥቃት ሰለባዎች የሆኑ ሲሆን በ6 ወራት ውስጥ 1.2 ቢሊዮን ዶላር በላይ ኪሳራ ወይም ጉድለት እንደታየም ታውቋል። ዶንጎቴ ሲሚንቶ ፋብሪካ በኢትዮጵያ ውስጥ ለ1500 ሰዎች ቀጥታ የስራ ዋስትና የሰጠ ሲሆን ከ15000 በላይ ዜጎችም በቀጥታውን በተዘዋዋሪ ከመዋለ ንዋዩ ተጠቃሚዎች መሆናቸውን ተያይዞ የደረሰን ዘገባ ይገልጻል። የቀድሞ የመያድ የህዝብ ግንኙነት ኃላፊ ለገሰ ወልደሃናን ጨምሮ የተለያዩ የፓርቲው አባላትን ላይ በሐሰተኛ ቦምብ ማፈንዳት ክስ ተመሰረተባቸው። በማዕከላዊ ስቃይ የተፈጸመበት የሚገኘውና ላለፉት ጥቂት ወራት ከቤተሰብ ጋር እንዳይገናኝ የተደረገው የመያድ የህዝብ ግንኙነት ኃላፊ ለገሰ ወልደሃናን ጨምሮ የተለያዩ የመያድ አመራሮችና አባላት ቦምብ በሆቴል ላይ አፈንድታችኋል በሚል ሐሰተኛ የሽብር ክስ ተመሰረተባቸው። በጃን ተከል መናፈሻ በኢንስታንሶል ሆቴል ውስጥ ቦምብ በመወርወር ጥቃት አድርሳቸዋል በሚል ለገሰና ሌሎች 8 የፓርቲው አባላቶች በአንድነት ተከሰዋል። ተከሳሾቹ የቀረበባቸው አንድ ክስ ሲሆን የጸረ ሽብር አዋጁን አንቀጽ 3 ንዑስ አንቀጽ 1 እና 4 በመተላለፍ ተመስርቷል ያለው በስልጣን ላይ ያለው አገዛዝ ክስ ራሱን አርበኞች ግንቦት 7 ያለ የሚጠራው የሽብር ቡድን አባል ታጣቂ በመሆን የሽብር ቡድኑን ተልዕኮ ለመፈጸም ህገ መንግስታዊ ስርዓትን በኃይል እናስወግዳለን በማለት ለታጣቂ ቡድኑ ገንዘብ በማዋጣት የጦር መሳሪያ በመግዛት በጎንደር ከተማ በጃን ተከል መናፈሻ በኢንስታንሶል ሆቴል ውስጥ ቦምብ በመወርወር ጥቃት በማድረስ የአንድ ሰው ህይወት እንዲያልፍና ከ19 በላይ ሰዎች እንዲቆስሉ በማድረጋቸው ወንጀል ተጠርጣሪ ናቸው ሲሉ ገልጿል። ለገሰ ወልደሃና በሰላማዊ መንገድ ይታገላሉ የሚለው የመያድ አባልና የህዝብ ግንኙነት
ኃላፊ ሲሆን ለበርካታ ዓመታት የተለያዩ ዘገባዎችን በማቅረብና በፓርቲ ውስጥ ቁልፍ ሚና እንደነበረው ይታወሳል። በመዝገቡ 10ኛ ተከሳሽ የሆነው ለገሰ ወልደሃና በፌስቡክና የተለያዩ ማህበራዊ ሚዲያዎች የጻፋቸው በርካታ ጽሁፎች ከክሱ ጋር መያያዛቸውም ተገልጿል። ከዚህ ቀደም ለገሰ በታፈነበት ወቅት እንደገለጽ ነው በተለይ ለመጨረሻ ጊዜ ማርች 12 በፌስቡክ ላይ ባወጣው ጽሁፍ ኢትዮጵያውያን በስንቱ እንሙት በማለት የኢትዮጵያ ሕዝብ የሚሞትበት መንገድ ብዛቱ ይገርማል። ለሞታችን ዋነኛው ምክንያት ገዢዎቻችን ናቸው። ጥቂት ምሳሌ ብንጠቅስ እንኳን እነሱን ሸሽተን ስንሰደድ ውቅያኖስ ሰምጠን እንሞታለን። እነሱን ሸሽተን ስንሰደድ የሰው ጭራቆች ያርዱናል። እነሱን ሸሽተን ስንሰደድ አውሬ ይበለናል። እነሱን ሸሽተን ስንሰደድ በበላቾች የውስጥ አካላችንን አውጥተው ይወስዱብናል። በሀገራችን እንስራ ስንል በግብርና በመሳሰለው ህግ አላሰራም ይሉናል። ቤት ስንሰራ ገወጥ ናችሁ ብለው ቤታችን አፍርሰው ሜዳ ላይ ይበትኑናል። አርፈን ስንቀመጥ ስራ ፈት ቦዘን ይሉናል። እነሱ በጥይት ይገድሉናል። ሸራ ወጥረን በምንዳርድበት ቦታ ቆሻሻ ከምረው እንድንሞት ያደርጉናል። እነዚህ ሰዎች በስንት መንገድ ነው የሚገድሉን። ባለማግስት በደህንነቶች ታፍኖ ማዕከላዊ በከፍተኛ ስቃይ ላይ መሆኑ ይገለጻል። ለገሰን ጨምሮ ክንዱ ዱቤ ደነቀው ከአማራ ክልል ከጎንደር፣ ዘመኑ ጎቴ ቦጋለ እንዲሁ ከአማራ ክልል ከሰሜን ጎንደር ማክሰኝት ላይ፣ ደቡብ ሞገስ የሻነው ከአዲስ አበባ ቦሌ፣ ዘራይ አዝመራው ጎንታው ከአማራ ክልል ከሰሜን ጎንደር፣ ገብረስላሴ ደሴ ያሰግድ እንዲሁ ከሰሜን ጎንደር፣ ምርጌታ ዲ በኩሉ ሰመረ ቦጋለ ከሰሜን ጎንደርና ሀብታሙ ኒው ፈረደ ከአማራ ክልል ከሰሜን ጎንደር፣ ብርሃኑ አያሌው ያገኘው ከቦሌ፣ መላኩ አለም ብዙነህ እንዲሁ ከቦሌ ክፍለ ከተማ ለገሰን ጨምሮ በአጠቃላይ 10 ሰዎች በዚህ ሐሰተኛ ክስ ተከሰው ክስ ተመስርቶባቸዋል። ይህ ህብር ሬዲዮ የወቅታዊ መረጃ ምንጭ ነው። የእንግሊዟ ጠቅላይ ሚኒስትር በአቶ አንዳርጋቸው ጽጌ መለቀቅ ጉዳይ ጣልቃ እንዲገቡ ዳግም ጥያቄ ቀረበላቸው። ለልጆች አባታቸው ለምን ወደ ቤቱ መመለስ እንዳልቻለ ማሳመን ይከብደኛል ሲሉ አቶ አንዳርጋቸው ባለቤት ወይዘሮ ምስራች በምሬትና ቁጭት አዘል ደብዳቤ ገልጸዋል። ለዜናው ዝርዝር ባልደረባችን ታምሩ ገዳ። የመን ሰንዓ ላይ የዛሬ 3 ዓመት ታፍነው ለኢህአዴግ መንግስት ተላልፈው የሰጡትም የግንቦት ሰባቱ መስራቾች መካከል አንዱ የሆኑትና የድርጅቱ ዋና ጸሐፊው አቶ አንዳርጋቸው ጽጌም ያለ ቅድመ ሁኔታ ይፈቱ ዘንድ የእንግሊዟ ጠቅላይ ሚኒስትር ዳግም ጥያቄ ቀረበላቸው። የአቶ አንዳርጋቸው ጽጌ መታፈንን 3ኛ ዓመት ምክንያት በማድረግም ለሰዎች ያለ መገደል መብት የሚሟገተው መንግስታዊ ያልሆነው ሪፕሪቪው ዩኬ የተባለው ተቋም ሰሞኑን ባወጣው መግለጫ የአቶ አንዳርጋቸው ባለቤትና የ3 ልጆቻቸው እናት ወይዘሮ የምስራች ኃይለማርያም ለእንግሊዟ ጠቅላይ ሚኒስትር ቴሬዛ ሜይ ጽህፈት ቤት ሰሞኑን ባቀረቡት የተማጽኖ ደብዳቤ ጠቅላይ ሚኒስትሯ ለአንዳርጋቸው 3 ጨቅላ ልጆችና ለእርሳቸው ለወይዘሮ የምስራችም ሲባል አቶ አንዳርጋቸው ይለቀቁ ዘንድም በኢህአዴግ መንግስት ላይ ጫናና ከድርጅቱ ጋርም ድርድር ማድረግ እንዲጀምሩ ጥሪ አቅርበዋል። ባለፈው ሰኔ 23 2014 ኤሮፓ አቆጣጠር የመን ሰንዓ ላይ የታፈኑት አቶ አንዳርጋቸው ሁኔታን በተመለከተ ወይዘሮ የምስራች በሰሞንኛው ተማጽኖ ደብዳቤያቸው ላይ አባታቸው እስከዛሬ ድረስ ለምን ወደ ቤቱ መምጣት እንደተሳነው ለልጆቼ ለማስረዳት ይከብደኛል። ልጆቼ የተወለዱባት አገር ጠቅላይ ሚኒስትር ወይዘሮ ሜይ እንዴት አባታቸውን ማስመለስም እንደተሳናቸው ማሳመን ከባድ ነው። ዛሬ አንዳርጋቸው ጽጌን ከእስራት ነጻ ለማውጣትም መፋለም ሲገባን እኔ ግን የእንግሊዝ መንግስትን ለማሳመን ገና እየታገልኩኝ ነው ሲሉ ምሬታቸውን ገልጸዋል። ባለቤታቸው አንዳርጋቸውን በማስመለስ ሲሉ በቅርቡ እንግሊዝ አካሄዳ በነበረው የህዝብ እንደራሴዎች ምርጫ ላይ ጠቅላይ ሚኒስትር ቴሬዛን ሜይን በመሞገት ለምርጫ የቀረቡት ወይዘሮ የምስራችም አሁንም ቢሆን ጠቅላይ ሚኒስትሯ ቢሮአቸውን ከፍተውላቸው ስለ አቶ አንዳርጋቸው አሳዛኝ ሁኔታና ገጠመኞች እንዲያብራሩላቸውም ጥያቄ አቅርበዋል። ለጸረ ሞት የሚታገለው ሪፕሪቪው ዩኬ ዳይሬክተር የሆኑት ሞያ ፎያ በበኩላቸው ጠቅላይ ሚኒስትር ቴሬዛ ሜይ ለጨቅላዎቹ የአንዳርጋቸው ጽጌ መጻኢ ተስፋ ሲሉ ከአቶ ኃይለማርያም ደሳለኝ ጋር ንግግርና ድርድር የማድረግ ወኔ ሊኖራቸው ይገባል። የእንግሊዟ ጠቅላይ ሚኒስትር አንድ ዜጋቸው ችግር ውስጥ ወድቆ ይቅርታ የምትጠይቅ ሞራል አይኖራቸውም። ቢቻል ከአንዳርጋቸው ቤተሰቦች ወይም ከወይዘሮ የምስራች ጋር በአካል በነጋገር መፍትሄ ሊያመጡ ይገባል ብለዋል። በሌሉበት በኢህአዴግ መንግስት ፍርድ ቤትም የሞት ብይን የተበየነባቸው አቶ አንዳርጋቸው ጽጌ ከዚህ ቀደም አገዛዙ ባደረሰባቸው በደል ሳቢያ ለተለያዩ የስነ ልቦናና አካላዊ ተጽዕኖች ተዳርገው እንደነበረ የመብት ተሟጋቾች መግለጻቸው ይታወሳል። የህብር ሬዲዮ ወቅታዊ መረጃ ምንጭ ነው። በመጨረሻም